እንዳንቺ አይነት ሚስት ስላለኝ በጣም እድለኛ ነኝ። ታዲያ ወዴት ነው ለሊ አዴ እንዴት ናቸው እንዴ? ምንድን ነው ፈገግታው ደግሞ በጣም አምሮብሻል። ምንድን ነው እሱ? ጓደኛዬ። ምንድን ነው? አራዳ ጓጓሽ ንገሪኝ። ሚዜ ለምን ተዘጋጀ? እኔ አላምንም። ወሰናችሁ? ወሰናል። ይሄ ጓደኛ እንኳን ደስ አለሽ። ደህና ነሽ? ደህና አይደለሁም ቢኪ። ቆይ እንዴት ነው የሰው ልጅ በዚህ ክፉ የሚሆነው? እኔም ግራ የሚገባኝ እሱ ነው። ለሊ እንደምታስሽ ደግሞ በደንብ እርግጠኛ ነኝ። መቼም አላደርገውም። በደንብ ታደርጊዋለሽ። ትንሽ ተራመጂ። እሺ ወንድሜስ? ከመጣ መጣ፣ ካልመጣ ምንም ማድረግ አንችልም። መቼ ነው የምታስተዋውቀኝ? ኧረ ማዘሯ፣ እኔ እንደዛ አላልኩም። አሁንማ ተናግራ ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ በዓለም ዙሪያ ያላችሁ የቻናል ቤተሰቦች እንዲሁም ለቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አበረታቱን። ሰራተኛዋ አደይ ድራማ አስገራሚ አስተማሪ ትዕይንት ያየንበትን ለእናንተ ልናካፍላችሁ ወደናል። ቀጣይ ክፍልስ ምን ሊከሰት ይችላል? ከወዲሁ ግምታችንን እነግራችኋለን። እናንተም ላይክ እና ሰብስክራይብ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዶክተሩ ነፃ ወጥቷል። እንግዲህ ልታስይዘው የነበረው እንግዲህ ገጀራውና ቤዛ በሰሩት ስራ ነበረ፣ በሌሊ ህመም ጉዳይ ማለት ነው። ነገር ግን ዶክተሩ ዛሬ ላይ ሌሊም በመሄዷ ወደዛ በፍጹም እሱ ጥፋት የለበትም እንደውም ታደገኝ እንጂ ከብዙ ችግሬ በማለት ቤዛ ከልጅነቷም እንደምትከታተላት ለኢንስፔክተሩ ምስክርነት ሰጥታለች። ዶክተሩም ታዲያ አሁን ላይ እንደውም እዛው ቁጭ ብሎ ስለ ራሱ የስራ ኃላፊነት ከሱ በላይ በሱ ሆስፒታል ውስጥ ሕክምና የሚያደርጉት ታማሚዎች እንዳሳሰቡት በጣም የሚገርም ሁኔታ ውስጥ አይቶ ተመልክቶ ኢንስፔክተሩ የምርህን ግን ይህ ሁሉ በሰው ህይወት ላይ ያሳሰበህ ነው ወይ ሲልም ጠይቁታል። ይህ እኮ ግዴታዬ ነው፣ የሚያስመሰግነኝ ነገር ሊሆን አይገባም፣ የአባቴ ማደራ ነው፣ በዛ ላይ ሆስፒታላችን ስመጠርና እንግዲህ አሉ ከተባሉት ነው በማለት እንግዲህ የስራ ኃላፊነቱ እጅግ በጣም ለታማሚዎቹ ያለው ክብርና እንዲሁም ደግሞ በጣም አሳቢነቱን የሚያሳይ ተግባር ነው። በእርግጥ አንዳንዱ ሰው ለራሱ እንጂ ለታማሚው ሳይሆን ስለ ራሱ ቢዝነስ ቀረብኝ መጣብኝ ነው በእውኑ ዓለም የምንመለከተው እንጂ የስራ ኃላፊነት ተሰምቶት የሚሰራ ሰው ያው እንግዲህ እንደዚህ መልካሞችን ስናገኝ ነው ማለት ነው። እሱ ደግሞ ታማሚዎቹ ነበሩ ሲያሳስቡት የነበሩ የኔ እዚህ መሆን የሌላ ሰው ህይወት ያሳጣል የሚል ስጋት ነበረበት እና እንግዲህ ሌሊ ምስክርነቷን ከሰጠች በኋላ እንዲለቀቅ ሆኗል። እናም የሆነበት ደግሞ ቤዛን ይህን ወንጀል የሰራችው ቶሎ በፍጥነት ተፈልጋ በእነሱ እጅ እንግዲህ አስገብተው አሳልፈው እንዲሰጧቸውም ቃል አስገብተዋቸው ነበረ። በሌላ በኩል የአደይና የዴቭ ጉዳይ እንግዲህ ሰርጉ ደርሷል፣ ሊጋቡ ነው ማለት ነው። እሱ ደግሞ እንግዲህ የፍቅር እናት ናት። ወደ ቤት ሩታ በመጣችበት ሰዓት ደስተኛ እንደሆነች እና ሰርጉ እንደተቃረበ ውሳኔ እንደሰጡም እንግዲህ ስትነግራት እጅግ በጣም በነሱ አብረው መሆን ስትደሰት ደግሞ አባቱ አብራ እንድትሆን ድሮ ከእናቴ ጋር እኔን ሳይፈልጉ ፈጠሩኝ፣ ከዛ በኋላ ብዙ ነገር ደረሰ፣ ዛሬ ግን እንዴት ፈለገኝ ስትልም ስለ አባቷ አንስታ እየተናገረች ነበረ። ሩታ እንግዲህ ወደዚህ ዓለም ላይ አልመጣ ጽንሱን አቋርጠው እኔን ሊገሉኝ ነበር እኮ ያኔ ልጅ እያለሁ እንግዲህ ሳልፈጠር በሚል ነው እንግዲህ በእናትና አባቷ ያላትን ቅሬታ ስትናገር ነበር። ማን ነገርሽ? ይህ ደግሞ ሌላ ታሪክ ነው። ስለዚህ አንቺ በጣም ጥሩ ሰው ነሽ፣ እንኳን መጣሽልን እያለች ደስታና ፍቅር እንዳይሰማ ስታረግ ተመልክተናል። ዛሬ ላይ እንግዲህ ያየነው ይህን ነበረ። በሌላ በኩል ግን ገጀራው እንግዲህ በያዙት ቁና ምንድነው የሚባል አባባል አለ። ያ ሁለቱም ክፋተኞች ስለተገናኙ ቤዛን አሳልፎ እንደሚሰጣትም ነግሯታል። ግን ደግሞ ቤዛ እንድትጠነቀቅ ወንድምሽንም ሲንከራፈፍ እንዳይያዝና እንዳያጋልጠን አንቺን አላምንሽም መቼም ቢሆን ለራሴ ሴፍቲ ስል እንጂ ስለ ራሴ ደህንነት አሳስቦኝ እንጂ የአንቺ መያዝ ለእኔ አይጨንቀኝም። ነገር ግን ደግሞ ቦታ መቀየር አለብን ባቡር ይሄን ቦታ ስለሚያውቀው በማለት እንግዲህ ዶክተሩም እንደተያዘ ሰምቷል ማለት ነው። ለቤዛም ነግሯታል። ቤዛ ታዲያ ስትንከራፈፍ በመንገድ ላይም ሌሊ አግኝታት ነበረ። እንደታመመችና አሁንም እንደረሳች ስላሰበቻት እንዴት ምን በድልሽ ነው በዚህ ላይ እኔ ላይ ክፋት በማለት እንግዲህ ሌሊም ልትበቀላት ስደበደባትም ተመልክተን ነበር። ነገር ግን ቤዛ አስታውሽኝ እንደ የሚልም ነገር በዛው ትቀራለች ብላም ስላሰበች አንቺን እንደውም በህይወት ማጥፋት ነበር የነበረብኝ በማለት በእሷ ላይ መጥፎ ንግግር ስትናገር እንግዲህ ባቡሬ ደርሶ ነው ጸቡን የገላገለው። በዛ ሰዓት ግን ቤዛ ሩጣ አምልጣለች። ባቡሬም እንግዲህ ለሌሊ ያለው ፍቅር ለእናቱም አዲስ ነገር ሰሞኑን ይኖራል ሲልም
እናትየዋ ደግሞ አግብቶ ወልዶ የልጅ ማድረግ እንዲያሳያት አያት እንዲያደርጋት እየመረቀችውና እየጠየቀችው ነበረ። ተረጋጊ፣ እንደዛ አይደለም፣ ምን ገመች፣ ምን ባረግልሽ ደስ ይልሻል ሲልም እናደይን ሳንድርኛ እንጋባን ሲል እንግዲህ ከጎን የሆነች ሴት እንዳለችም እየነገራት ነው። በእርግጥ እሱ ይህን ማለቱ በስተት ስለነበረ መልሶ ማለቴ በማለት ራሱን በተናጥል ሊናገር ነበር። እናትየዋ ግን ቶሎ ብላ ስለጠረጠረችበት ያ ማለት ተዘጋጅታለች ሴቷ ስትልም እንግዲህ ስትናገርም በደስታ ተመልክተናቸዋል ማለት ነው። ታዲያ የቤዛ ወንድምም ሩጦ ከደመቀና ከዳይመንድ በማምለጥ ነገር ግን ደግሞ ሌላኛዋ የሴቷ ወንድ ኮከብ ወይም ደግሞ ኩኩ የቅሚጥል ጓደኛ አንቃ ይዘዋለች። እውነትም ወንድ ናት። መሬት ላይ በእግሯ በእርግጫ በካልቾ ብላም ጥላው ነበረ። ምን ላድርግ ሲልም እንግዲህ በዛ መሀል ቅሚጥል መታለች። የት ናት ተናገር እያሉት ነበር። ቤዛ እንግዲህ ይህን ተንኮል ሁሉ እንደሰራችም ይታወቃል ማለት ነው። ዛሬ ላይ በሄለንና በአበበ ላይ እንኳን የብር ማጭበርበር በቤቱ አከራይታ እነሱን እየተቀበለች እያስፈራራች አሳልፌ እሰጥሃለሁ እያለችም እንግዲህ ገንዘብ እንድትቀበልባቸው እንደነበር ቤዛ እናስታውሳለን። የቤዛን ክፋት ዛሬ አሹ ወደ ቤት ሄዶ ስለነበር ወደ እነሱ ሁሉንም ነገር ነግሯቸው መጥፎ ሰው እንደሆኑም ተረድተዋል ማለት ነው። ታዲያ ገጀራው አሁን አበበን እስካሁን ለምን አሳልፈሽ አልሰጥሽም? እየተንከራፈፍሽ እንዴት አላገኝሹም? እያለም እንግዲህ ሲናገራት ነበረ። ከዛ ጨለማ ክፍል አውጥቶ እንግዲህ ወደ ሌላ ቦታ መደበቅ አለብን እያለም ጉዟቸውን ጀምረው ነበር ከገጀራው ጋር። በዚህ መልኩ እያሉ እንግዲህ ኮከብ ማለት ነው ተናገር የት ናት እያሉም ሲያስጨንቁ፣ ምክንያቱም ለሊን እንደዚህ ያደረገች ቤዛ እንደሆነች ቅምጥል ስለምታውቅ ማለት ነው። በዛ መሀል እያሉ ግን በኋላ ላይ እንግዲህ ፍቅር ያው ዳኒን ለበቀል አዳይን ለመበቀል ስለምትፈልግ እየቀረበችው ነበረ። ታዲያ እንደዛ ሲያደርጉት ምን እያደረጋችሁ ነው በማለት ጠጋ ብላ እንደውም ለሱ ለማገዝ ስትሞክር በጥፊ ተብላለች፣ በኮከብ እጅ ማለት ነው። በጣም ተናዳለች። እንግዲህ በዛ ጭቅጭቅ ውስጥ ሆነውም እነሱን ተመልክተናቸዋል። በኋላ ግን አምልጦም ለመሄድ እንግዲህ ሲሯሯጥ እንደነበረ ፍቅርም እጅግ በጣም እንግዲህ ተናዳ ስለነበረ እነሱን ለመናገር ብትሞክርም ግን ራሷን መከላከል አላዳነችም ማለት ነው። አድማጭ ተመልካቾቻችን እንግዲህ አደይ ድራማ አሁን እያማረ መጥቷል ማለት ነው። ምክንያቱም መጀመሪያ አካባቢ ሀሳቦች ይደጋገሙ ነበር። ዛሬ ላይ ደግሞ አዲስ ነገር በባቡሬ በሌሊ እንዲሁም በአደይና በዴቭ ጉዳይ ላይ አዳዲስ ነገሮች እየተሰሩ ነው። ወደፊት የሚመጡ ስለን የምናስበው ያሹና የሮማን ነገር ያው ሪፒት ነው፣ ይደገማል። እሱም ግልጽ አድርጎ መናገሩን አልፈለገም። ያው እንደታፈነ ነው ማለት ነው። ታዲያ ይሄ ባለበት ሆኖ አደይና ዴቭ ሲጋቡ እጅግ በጣም ደስ የሚል ጊዜ አዳዲስ ትዕይንቶችን እና አስተማሪ ቁም ነገር ሀሳቦችን የምናይበትም ይሆናል። የፍቅር እጣ ፈንታ ምን ሊሆን ይችላል? ያው ተንኮል ሰሪ እንደ ቤዛ ያው እንግዲህ መጨረሻው አያምርም ማለት ነው። ስለዚህ ዛሬ ላይ ቤዛን እንግዲህ ገጀራው ጋር እየተጋተቱ ነው። በመሀል ግን እነሱን ሲያይ በጣም የደነገጠውና በስጋት የሚኖረው አበበ ነው። ሄሉዬ ውጣ አትውጣ ብቻ ብትለኝ አልሰማት ብዬ በማለት ዘሎ መኪና ውስጥ ገብቷል። መኪና ውስጥ ከገባም በኋላ እንግዲህ ማና አንተ እንዴት ነው ብሎ ዶክተሩ እንግዲህ ከዶክተሩ መኪና ስለነበር ጥያቄ ሲያነሳበት እባክህ እነዛን ለመደበቅ ነው ሲል ቤዛ በማለት እንግዲህ እነሱን ከሆነ እዚሁ ጠብቀኝ የትም እንዳትሄድ በማለት ይወጣል። ከርቀት እየተመለከታቸው ነው። ኢንስፔክተሩም እንግዲህ ከኋላቸው ሆኖ ደግሞ ከቅርብ ርቀት እየተከታተላቸው ነበር። እሷ ግን የት ነው የምትወስደኝ አልሄድም ብላ ስትጋተት እባክሽ ከያዙሽ አይለቁሽም ነይ እንደበቅ በማለት ነው እንግዲህ እየተጋተታት የነበረው። በስተመጨረሻ ግን እንግዲህ የሆነው ነገር በጣም ደስ የሚል ሁላችንም ያስደሰተን ነገር ነው። ምክንያቱም እጅግ በጣም የከፋ ችግር እየመጣ በአደይና በዶክተሩ ላይ ሌላ መዘዝ ነበር የሚፈጠረው። ቶሎ ብለው እነሱ መያዛቸው ደስ የሚል ነው። ለሊም እንግዲህ ከመማ ተፈውሳ ምስክርነት መስጠቷም ለእነሱ ነፃ መውጣት ትልቅ አስተዋጽኦ አድርጋ ተመልክተናታል። ታዲያ አሁን ላይ ለኢንስፔክተሩ ሲደውል ኢንስፔክተሩ የተከታተላቸውና ያያቸው እንደሆነ ይነግረዋል። እንግዲህ ወደ አሁኑ ነበር እንግዲህ ከፊት ከኋላቸው ዘወር ሲሉ ፊት ለፊት ዶክተሩ አለ፣ እንዲሁም ከኋላቸው ደግሞ ኢንስፔክተሩ አለ። ገጀራውና እንግዲህ ቤዛ በህግ ጥላ ስር ተይዘዋል ማለት ነው። ወንጀላቸውን ይናዘዙታል። ክፉ ስራ መጨረሻው ይሄ ነው የሚሆነው። እንሩጥ ያመልጣሉ የሚልም በፍጹም ግምት አይኖረንም።
ምክንያቱም ኢንስፔክተሩ አለ እንዲሁም ዶክተሩ አለ ማለት ነው። መጨረሻቸው ግን ምን ሊሆን ሊችል ነው? እንግዲህ ዶክተሩ ጋርም ሽማግሌ እየመሰለ መጥቶ ነገሮችን ለማጣራት እና ነገሮችን ሲያጀለው የነበረው እሱ መሆኑንም ወደፊት የሚደርስበት ነው የሚሆነው። ቤዛ ስጣፈንታዋ ምን ሊሆን ነው? ወንድሟስ መያዙ አይቀርም ወንድሟ ማለት ነው። ምክንያቱም ፍቅር ራሱ ለእሱ እንደማዳር ለምንድን ነው ስለ እህትህ ተናግረህ ራስህን ነጻ ማታወጣው ብለው ነበረ። ነገር ግን እሱ እህቴን አሳልፌ አልሰጥም በሚል ነው። ግን መጨረሻው ላይ እንግዲህ ሁለታቸውም ፖሊስ ጣቢያ መሄዳቸውና እስር ቤት መግባታቸው ነው። ሀሳብ አስተያየታችሁን በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር አድርጓ። አመሰግናለሁ።